ሰላም እንዴት ናችሁ? ውድ የላይፍ ኤንድ አርት ቤተሰቦች፣ ዛሬ በዚህ ቪዲዮ በስልክ ብቻ ጄሚናይ በመጠቀም በቀላሉ ታምኔል አሰራር እናያለን። እስከ መጨረሻው እንዴት ናችሁ? ዛሬ ደግሞ እንግዲህ ይሄን የመሰለ በዚህ የምታዩትን ይሄን የመሰለ የዩቲዩብ ተምኔል እንዴት በጉግል ጄሚናይ ብቻ ተጠቅመን በቀላሉ በጣም ቆንጆ የሆነ ተምኔል እንዴት እንደምንሰራ እናያለን። በዚህ ቪዲዮ እንግዲህ ተምኔልን በግራፊክ ዲዛይን ከሚሰሩ ሰዎች ውጪ በተለይ ደግሞ በቀላሉ ጊዜ ለሌላችሁ ሰዎች የተለያዩ ስራዎችን የምትሰሩ ሰዎች በግራፊክ ዲዛይን እውቀቱ ብዙም የሌላችሁ ሰዎች ነገር ግን በዩቲዩብ ኮንተንታችሁ ደግሞ በደንብ ቫይራል ይሆናችሁ የምትታዩ ነገር ግን እነዚህ ነገሮች በተለይ ደግሞ ተምኔል መስራት የተቸገራችሁ ሰዎች ዛሬ ተምኔልን በቀላሉ ኤአይ ቱልን ብቻ በመጠቀም እንዴት መስራት እንደምንችል በዚህ ቪዲዮ እንመለከታለን ማለት ነው። አብራችሁን እስከ መጨረሻው ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ደግሞ ቻናል ቤተሰብ ከሆናችሁ ላይክ በማድረግ ጀምሩ። ወደ ቪዲዮአችን። ስለዚህ በቅድሚያ ምን እናደርጋለን? ወደ ጉግል ጄሚናይ እንሄዳለን ማለት ነው። አፕሊኬሽኑ ከሌለን ምን እናደርጋለን? ወይም አፕ ስቶር ሄደን ማለት ነው ሶፍትዌሩ እንዴት እናወርዳለን? ለምሳሌ ስማርት ስልክ ኖሯችሁ ሳምሰንግ ወይም ደግሞ የአንድሮይድ ቨርዥን ያላችሁ ሰዎች ፕላይ ስቶርን ትጠቀማላችሁ ማለት ነው። እዚህ ጋር እንደምትመለከቷት ፕላይ ስቶር አንዴ ክሊክ ታደርጉና ሰርች ባሩ ላይ ሄዳችሁ ጉግል ጄሚናይ ማለት ትችላላችሁ ማለት ነው። ጄሚኒ ያው እንደምትመለከቱት ለምሳሌ ጄሚኒ ኤአይ 2025 አፕ አማሪክ ይላል። ብዙ አይነት አማራጮችን ያመጣልኛል። እኔ ግን አፕሊኬሽን መጀመሪያ ስላለኝ ልክ እንደዚህ ይለዋለሁ ማለት ነው። ግን እኔ ከዚህ በፊት የምጠቀምበት አፕሊኬሽን ስላለ ኦልሬዲ አሁን አላወርድም ማለት ነው። እናንተ ግን በዚህ መልኩ ትሞክሩትና ልክ አንዱ ላይ ክሊክ ስታደርጉ ኢንስታል የሚል ይመጣላችኋል። ያኔ ኢንስታል በማድረግ መጀመር ትችላላችሁ ማለት ነው። ሶ አሁን ከዚህ በኋላ ወደ አፓችን እንሄዳለን። ከወረደልን በኋላ ወደ ስክሪናችን እንሄድና ልክ በዚህ መልኩ ይገኛል ማለት ነው። እዚህ ጋር እንደምትመለከቱት እኔ ጉግል ጄሚናይን አንዴ ክሊክ አደርጋለሁ። ቀጥታ ሀሳብ ነው የምሰጠው ማለት ነው። ሀሳብና እኔ ያዘጋጀሁትን ፎቶ ማለት ነው እሰጠዋለሁ። ለምሳሌ ቴክኖሎጂ ላይ ለሚሰራ ሰው ሀሳቡ የቪዲዮውን ሀሳብ እዚህ ጋር ይነግረውና አንድ ቪዲዮ አብሮ ይጨምርለታል። ወይ እሱ የሚፈልገው እኔ የራሱን ቪዲዮ እንዲገባ የሚፈልግ ከሆነ የራሱን ቪዲዮ ይሰጣል። አሊያ ደግሞ ለዚህ ቪዲዮ ላዘጋጀው ቪዲዮ አብሮ ተያያዥነት አለው ብሎ ያዘጋጀውን ፎቶ ለዚህ ለኤአይ ቱሉ ይሰጣል ማለት ነው። ስለዚህ ምን እለዋለሁ እኔ ለምሳሌ የራሴን ፎቶ ልስጠውና አንድ ሀሳብ ልስጠው። አሁን ለምሳሌ እዚች ጋር ልክ እንደዚህ ምትላለች ይችኛዋን ፎቶ መርጥና ልክ እንደዚህ ክሊክ አድርጌ አድ አደርጋለሁ ማለት ነው። አድ ካደረግኩ በኋላ ምንድነው የሚሆነው? ሀሳብ እሰጠዋለሁ። ለምሳሌ ሜክ ዚስ make YouTube thumbnail by using my photo my video is about ሮቦት ልበለው። ለምሳሌ እኔ ስለ ሮቦት አንድ ቪዲዮ ሰርቼ አፕሎድ ላደርግ ነው ብዬ ያዘጋጀሁት ቪዲዮ አለ። ስለዚህ ስለ ሮቦት ያዘጋጀሁት ቪዲዮ አለ። ይህንን መሰረት አድርጎ የኔን ፎቶ በመጠቀም ተምኔል እንዲሰራልኝ ነው እንግዲህ እኔ ሀሳብ የምሰጠው ማለት ነው። ስለዚህ ይህንን ሀሳብ ሰጠዋለሁ። እሱ ምን አይነት ምላሽ እንደሚሰጠን አብረን እናያለን ማለት ነው። እሺ በዚህ መልኩ ሰጠሁት።
አሁን እዚህ ጋር ይሄንን ሰርች እያደረገ ባለበት ሁኔታ እኔ ለምሳሌ በአማርኛ እንዲሰራልኝ ከፈለክ አማርኛ እንጠቅስለታለሁ ማለት ነው። ተመልከቱ፣ አያችሁት? the future is here robotics technology ብሎ ልክ በዚህ መንገድ አሁን ይሄንን እኔ ማሻሻያ እንዲያደርግልኝ ብፈልግ ማለት ነው ማሻሻያ እንዲያደርግልኝ ብፈልግ ምን አደርጋለሁ መሰላችሁ? ምን ጨምርልኝ ልለው እችላለሁ። ለምሳሌ አማሪክ ወርድ please add attractive Amharic word ይሄንን ጨምር ማለት ማሻሻያ ማድረግ ትችላላችሁ ማለት ልክ እንደ ሆነ ሰው እንደ አንድ ግራፊክ ዲዛይን ወይም ደግሞ እንደዚህ አይነት ኤዲተር ቀጥራችሁ እንደምታሰሩት ሁሉ ሐሳብ እያያችሁ በሚሰራው ነገር ላይ ተመስርታችሁ እያያችሁ ሐሳብ መጨመር ትችላላችሁ ማለት ነው። ስለዚህ በጣም አሪፍ ነው፣ በጣም ቆንጆ ነው። የምትፈልጉትን ነገር በሚገባ መጠየቅ ነው የሚጠበቅባችሁ ማለት ተመልከቱ፣ ይሄንን ማለት ነው። አያችሁት? እኔ አሁን የሰጠሁት ነገር የለም። ሮቦቲክስ የወደፊቱ ቴክኖሎጂ ብሎ ልክ በዚህ መንገድ ነው የሰጠኝ ማለት ነው። ይሄ አሁን የምታዩት ሳይዝ ይሄ ስክሪን ላይ የምታዩት ሳይዝ እንትን ነው ማለት ነው። ከዩቲዩብ ተምኔል በዩቲዩብ ተምኔል ሳይዝ አይደለም የተሰራው፣ በጣም ትልቅ ነው ይሄ። ስለዚህ ምን ጠይቀዋለሁ? ልክ ቅድም እንዳልኳችሁ ሐሳብ መስጠት ትችላላችሁ እንዲያሻሽል ማለት ነው። የምትፈልጉትን ነገር ካላመጣላችሁ እንዲያሻሽል ሐሳብ መስጠት ትችላላችሁ። ለምሳሌ ምን እለዋለሁ? ፕሊስ ሜክ ኢን ዩቲዩብ ሳይዝ እለዋለሁ ማለት ነው። ለምን አሁን ይሄንን ዩቲዩብ ላይ ወስጄ ለተምኔል ልጠቀምበት ብል ሳይዙ በዛ በተምኔል ሳይዝ ስላልሆነ አይቀበለኝም ማለት ነው። ስለዚህ እንደዚህ አይነት ማሻሻያ እንዲያደርግ ነግረዋለሁ እና ያለን ምን አድርጎ እንደሚያመጣው። ስለዚህ ምን ታደርጋላችሁ? እዚህ ጋር በቃ ብዙ ጊዜ ማባከን አይጠበቅባችሁም ማለት ነው። አሁን ለምሳሌ ባክግራውንዱን የምፈልገውን ጥያቄ ብጠይቀው ይመልስልኛል ማለት ነው። ባክግራውንዱን ለምሳሌ የገጠር ሰው አድርግ ብል፣ የኢትዮጵያ ባንዲራ አድርግ ብል፣ ብዙ አይነት ነገሮችን ብጠይቀው ይመልስልኛል ማለት። ስለዚህ አሁን ይሄ ልክ በዚህ መንገድ ተመልከቱ። አሁን ልክ እንደዚህ ነው ማለት ነው። ይሄ የዩቲዩብ ሳይዝ ማለት ይሄ ነው። ቅድም የሰጠኝ ይሄንኛው አይደለም። አሁን በዩቲዩብ ሳይዝ በዚህ መንገድ ሰራልኝ ማለት ነው። በጣም በቀላሉ ይሄንን ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ምን ማድረግ እንችላለን? ይሄንን ተመስርቶ ምን እንዲሰጠን ሁለት ነገሮች እንዲያደርግልን መጠየቅ እንችላለን። ምንና ምን? የምንሰራውን ቪዲዮ ታይትል እና ዲስክሪፕሽን እንዲሰጠን ማድረግ እንችላለን ማለት ነው። እንቀጥል። አሁን ዲፔንዲንግ ኦን ዚስ ተምኔል make the title and description in Amharic and English. አሁን ደግሞ ምን ይሰጠናል? ልክ እንትኑን ከሰራልን ተምኔል ከሰራልን በኋላ እኛ ከሰራን ቪዲዮ አንፃር ምን ታይትል፣ በጣም ቆንጆ ታይትል በዩቲዩብ አልጎሪዝም ብዙ ሰዎች ሰርች ሊያደርጉት የሚችሉትና ሊታይ የሚችል አይነት ታይትል እና እንዲሁም ደግሞ ከዛ ጋር ተያይዞ ከቪዲዮአችን ጋር ተያይዞ ዲስክሪፕሽን ወይም ደግሞ ቪዲዮአችን የሚገልጽ አይነት ዲስክሪፕሽን ወይም መግለጫ ይሰጠናል ማለት ነው። ሃሽታጎችን ይጨምርልናል ማለት ነው። ስለዚህ አሁን የሰጠንን ርዕስ ተመልከቱ። የቪዲዮ ርዕስ እና መግለጫ ይላል። አማርኛው ነው ይሄንኛው። ሮቦቲክስ ፈጠራ ወይም ፈጠራ ቴክኖሎጂ፣ የቴክኖሎጂ ባለሙያ ይማሩ ይላል። ያው ይሄንን የተወሰነ አሁን ማሻሻያ እንዲያደርግ ብጠይቀው የተሻለ ነገር ይሰጠኛል። መግለጫ በዚህ አስደሳች ቪዲዮ የሮቦት ቴክኖሎጂ አስደናቂ ዓለምና በአካባቢያችን ያለውን ተጽዕኖ እናሳያለን ይላል። የባለሙያችን መመሪያ ይከተሉና የሮቦት ፈጠራና ቴክኖሎጂ ይወቁ፣ የሮቦቲክስ ጥበብን በስፋት ይማሩ እና ለወደፊት ምን እንደሚጠብቅ ይረዱ ይላል። ከዛ ሰብስክራይብ ያድርጉ ምናምን ይላል። ታይትሉን ተመልከቱ። ሮቦቲክስ ኢኖቬሽን ለርን ሮቦቲክ ቴክኖሎጂ ፍሮም አን ኤክስፐርት ምናምን ይላል። በዚህ መንገድ ይሰጠናል ማለት ነው። ስለዚህ ታይትል መጻፍ፣
ሀሳብ እንዲህ ይሆናል ይሄኛው ቢሆን የተሻለ ሊታይልኝ ይችላል ብሎ ማመዛዘን አሁን ፈጽሞ መጨነቅ አያስፈልግም ማለት ነው። ከዚህ የተሻለ ዲስክሪፕሽን ቪዲዮን ለመግለጽ የምሞክርበት ብዙ ለመጻፍ ምናምን የምዳዳበት ጊዜ አብቅቷል ማለት ነው። ስለዚህ ብዙ ሰዎች የሚጠቀሙበት ነው። ይሄ በጣም ብዙ ሰዎች ይጠቀሙበታል። እስፔሻሊ ደግሞ በክፍያ የሚጠይቋሉ። አሁን ፕሮ ተብለው የሚመጡት በክፍያ ደረጃ ሲሆን ደግሞ የተሻለ ነገር ይሰጣል ማለት ነው። ይሄ ግን ፍሪ ነው። ስለዚህ አሁን ባለንበት ስታተስ ፍሪ የሆነውን ኤአይ ቱል በመጠቀም ምንም አይነት ጊዜ ሳናባክን ተምኔል መስራት እንችላለን። ዲስክሪፕሽን፣ ታይትል፣ ሌላ ስክሪፕት ራሱ መስራት እንችላለን። ሌላውን በሌላ ጊዜ እንማማራለን። ለዛሬ ግን ታይትል እና ዲስክሪፕሽን እንዲሁም ደግሞ የዩቱብ ተምኔል በጎግል ጄሚናይ እንዴት እንደሚሰራ ብቻ ነው ዛሬ ልናይ የፈለግኩት። በቀጣይ በተለየ ነገር እመጣለሁ። ለዛሬ ግን በዚህ አበቃለሁ። እስካሁን ስለተከታተላችሁ እጅግ አድርጌ ነው ማመሰግናችሁ። የዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉ ጠይቃለሁ። ቪዲዮውን ላይክ በማድረግ ጨርሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።